Oromia? What is that Oromia? What is Oromia? You're not understand Oromia? Is that Oromia? You live in Canada, civilized country, but you think Oromia is as a country. That's bullshit. Oromia is my country. No. Oromia is not your country. Why? Kenya is your country or Zanzibar. Oh. Yeah. Oromia people, if you say Oromia, just you acting as a country, you go back to Madagascar. I'm asking. I'm telling you. You have to go back Madagascar or Zanzibar or Kenya. You're talking small. Oromia is a country. I don't accept that. You live in a civilized country in Canada. Listen, Kerry, please, Kerry, listen. Listen me. You live civilized country. That's Canada. Why you not listen? Erro and Kerry, you have to understand what I'm saying. Listen. You start talking English. Where are you from? Do you speak English? Yeah, I now speak English. Where are you? Listen. First of all, listen. You listen me. Because you live in civilized world, especially Canada. You listen me. And you think you act Oromia as a country. That's really bullshit. You're very crazy. I'm so sorry. I'm not crazy. You crazy. እንጨመረ ይለኛል። በፍቅር ያገባኛል ማለት ነው። ቤተሰቤን ደግሞ ጨርሼ አሁን ከለከኩኝ በኋላ አገር ልምጣ ስለው ደግሞ መምጣት የለም በቃ እኔ ባልኩ ጊዜ እንጂ ዝም ብለሽ ስሪ፣ እምቢ ብለሽ የምትመጪ ከሆነ አይሆንም ይለኛል። ዝም ብዬ ልግባ ለስራ ነገር ጨንቆኛል እኮ ነው የዘንድሮ ወንዶች። ብር ትልኪለታለሽ? አረ 2 ዓመት ምናምን እንደታሰረ እየላኩኝ ነው። አንድ ብር የለኝም። እየላኩ ነው? አዎ ወላሂ። ስንት ላክሽለት እስካሁን ድረስ? እኔ አላውቀውም። በቃ የምቀበለው በሳት ነው ብልከው ስለዚህ ወደ ሀገር ቤት ልምጣ ስትይው እዛው ስሪ ይልሻል? አዎ ስሪ ይለኛል። በአካል አግኝተሽው አታውቂም? አውቀዋለሁ። የሰፈር ልጅ ነው። የሰፈርነቱን ተይው። በአካልማ ተገናኝተንማ አናውቅም። ቆይ አሁን አዳምጪ። ይቺ የሰፈር ልጅ ነች። እኛ የሰፈር ልጅ ነን የምትለዋ ድርሰት ለብዙ ሰው እኔ ማምለጫ ቀዳዳቱን አይገባኝም። ሁሉም የሰፈር ልጅ ነው። አሁን ኢትዮጵያዊ ነን ሁላችንም፣ ችግር የለውም። የሆነ ሰፈር ስለሆነ ለውጥ የለውም። በአካል አግኝተሽው ታውቂያለሽ ወይስ አታውቂም? አዎ ወይ አይ ነው? አውቃለሁ፣ አግኝቼው። እሺ፣ ስለዚህ አንቺ ሰው ሀገር ከመጣሽ በኋላ ነው ኒካ ያሰራችሁት? በርቀት? አይዋ። ምን ነው አላችሁ? ምን ነው እንደዚህ በርቀት? እኔ ከዚህ በፊት እዚህ ቤት ተናግሬያለሁ። በርቀት ሽማግሌ አታስልኩ፣ በርቀት አትጋቡ፣ በርቀት ኒካ አትሰሩ። ስለተቻለ ብቻ የሆነ ነገር ታረጊዋለሽ ማለት አይደለም። አንዳንዴ መጥፊያሽ ነው የሚሆነው። አሁን አንቺ ለሱ የወርቅ እንቁላል የምትጥል ዶሮ ነሽ። እንዴት ነው ወደ ሀገርሽ እንድትገቢ የሚገፋፋሽ? ይሄ ሰው እንደ ላም እያለብሽ እኮ ነው። ወደ ሀገር ቤት ከገባሽ እኮ ገቢው ነው የሚቋረጥ። ይሄ ሰውዬ እንዴት ነው ሰው ሴቶች፣ እኔ ግራ የሚገባኝ ነገር ወንድ ልጅ እንደዚህ አቁማችሁ በቃ እንደዚህ እያንዳንዱ ነገራችሁን ሲቆራረጥ እንዴት አትነቁ? ቢያንስ ይሄ ሰው እኮ ገንዘብ እየላክሽለት ነው። ወደ ሀገር ቤት ልግባ ስትይ እሺ ነይ ሊልሽ አይችልም። በታሪክ ገቢ ምንጩ ነሽ፣ ኤቲኤም ነሽ። እሱ ሀገር ቤት ሆኖ እንደፈለገ አሸሽ ገዳሜ ነው የሚለው። ምክንያቱም አንድ ባል ሚስቱ ሌላ ሀገር ሆና እንድትቆይ አይፈቅድም። ትክክለኛ ባል አንፈቅድም። ወንዶች ታማኝ ከሆነ ወንድ ልጅ ሚስቱ ሌላ ሀገር አንድም ሳምንት እንኳን እንድትቆይ አይፈቅድም። ለምን? ሌላ ሴት ማየት ስለማይፈልግ። እሱ አትምጪ እያለሽ ያለው ሌላ ሴት በደንብ አድርጎ አሸሼ ገዳሜ እያለ ስራውን እየሰራ አንቺ በአንቺ ገንዘብ የሚፈልገውን ነገር ያደርጋል። አንቺ እዚህ ወገብሽ እስኪበጠስ ጎንበስ ቀና ብለሽ ትሰሪያለሽ። እንዴት ነው ማነቂው? ይሄ እኮ ንግግርም ምክርም አያስፈልገው። ከዛሬ ጀምሮ የሲኖ ትራክ ፍሬን ነው መያዝ ያለብሽ። በፍጥነት ገንዘብ መላክሽን አቁም። የለም ከዚህ በኋላ የወር ደመወዝ ምናምን የለም። በቃ አልቻልኩም። እዚህ የሚያሰሩኝ ሰዎች
ችግር ውስጥ ገብተዋል፣ ደሞዝ ጠብቂ ብለውኛል ብለሽ አረጋጊው መጀመሪያ። ኳስ በመሬት አሁን በአንድ ያልክ ምናምን ብለሽ ዋገጭ እንዳትይ፣ የሆነ ምክንያት ፍጠሪ። ከዛ አስቢ፣ ጊዜ ይኖርሻል፣ የምታስቢበት ጊዜ ይኖርሻል። ምን እየተካሄደ ነው በዙሪያ፣ ምን አይነት ድራማ ነው በዙሪያ የሚሰራው የሚለውን በደንብ አድርገሽ ስትመለከች እያንዳንዱ ነገር ይገለጥልሻል። ስለዚህ አንቺ በርቀት ሆነሽ ያገባሽው ጋብቻ ሊሆን አይችልም፣ አይሰራም። ለምንድነው ማታምኑት እንዴ? በጣም እኮ አስቸጋሪ ነው። እና አሁን ከዚህ በኋላ ገንዘብ እንዳትልኪ፣ ለምንድነው ማለኪ ብሎ እፈራገጣለሁ ካለ አባሪ። እንዲህ አይነት ባል አያስፈልግም። ኃላፊነቱን እኔ ወስዳለሁ። እሱ ብሏል በይ፣ ችግር ውስጥ ከገባል እሱ ብሎ ነው በይ፣ ለሌላም ሰው ማለት ነው። አሁን ፊት ለፊት ነው የምነግራችሁ። 10 ጊዜ ለክቼ ነው አንዴ የምነግራችሁ። አባሩ። እንደዚህ አይነት መጠቀሚያ የሚያደርጋችሁን ወንድ አባሩ። ወንድነት ማለት ይሄ አይደለም። ወንድ ልጅ የእውነት ልብ ሲኖረው ሴት ልጅን አይጎዳም። የሚፈልገው ነገር ካለ እንኳን ፊት ለፊት ነው የሚናገር። ገንዘብ ከፈለገ ገንዘብ ፈልጌ ነው ይላል። የሆነ ነገር ከፈለገ የሆነ ነገር ፈልጋለሁ ይላል እንጂ ዝም ብሎ ይሄ በጓሮ በር በትዳር አስታኮ በፍቅር አስታኮ ምናምን እንደዚህ ሲገዘግዝሽ አይገኝም። ይህ ጠላት ይባላል። ስለዚህ አስቢበት። ተናግሬያለሁ። ይሄ ምክር ስሙ ሴቶች። ጡረታ ትጦራላችሁ። እኔ እኮ ድሮ ሴቶች እኮ በቃ ቻር ናችሁ። ለእንደኔ አይነቱ ነው እንትን የሆናችሁት መጋዝ የሆናችሁት እንጂ ተራዷችኋላችሁ። እንደ ጉድ ቁጭ አረጋውን እየጦረችሁ ነው። እሱ እንዲህ ምን ቢመረቁ ነው እንደዚህ አይነት ወንዶች እንደዚህ የምትጦር ሚስት የሚሰጣቸው? ኧረ ይኸኝ ጌታው ሌላው ቢቀር እንኳን እንዲህ በጎን እንኳን ሌላው ቢቀር እንደዚህ ባልታይም እንዲህ በጎን እንደምንም ብለህ በትንሽም ቢሆን አልታይም ብዬ እኮ ነው እንደዚህ እንደ ኩራጉቸው አዳሜ ቢዝነሱን ይሰራል። ቁጭ ብሎ ሚስት ያገባል፣ በርቀት ቀለበት ያስራል። ባል እንግዲህ ቼባል ነው። አትሰሙም ይበላችሁ እንዳለን ታሳዝኑኝ ያላችሁ። አስቸጋሪ እኮ ነው። ሰላም አለይኩም። እንዴት ነህ? እንኳን ደህና መጣህ። ይሰማል? ሰላም ነው። ምን እንታዘዝ? ሄሎ ወንድም አለ። ይሄ ሙዲ የያዘ ነው። ትንፋሹ ይሰማኛል ልበል ወይስ የኔ ትንፋሽ የራሴ ነው የሚሰማኝ? እንኳን ደህና ቆይ። ያው ትንሽ ኔትወርክ ያስቸግረኛል መሰለኝ። ይሰማል? ተዳክሟል በጣም። እሺ ኔትወርክ ይሰማል? ትንሽ የምክር አገልግሎት ፈልጌ ነው እና እሺ እየቆየ ነው የሚደርሰው ድምጼ። ንገረን። እሺ ይሰማኛል? እሺ ንገረን። ወይኔ ዘግይቶ ነው የሚደርሰው። እሺ ቆይ አንዴ። ይኸው ፈረጠ። በነገራችን ላይ ሰሞኑን ወንዶች ከገባ ወረርሽኝ እንደዚህ ነው የሚያደርገው። ፍንግል ነው የሚያደርጋቸው። አሁን ይሄ ወረርሽኝ እኔንም ሊይዘኝ እንደዛ አካባቢ እንትን ብሎ ነበር፣ ግን ቶሎ በእንትን አስተናግደነዋል። ይሄ ምንድን ነው ወይራ ምናምን ነገር እንደዚህ ግራዋ በጥብጠህ ጠጣበት ተብዬ እሱን 1-2 ቀን